መሬት በርካቶች እንዲኖራቸው የሚፈልጉት ግን ደግሞ ውስን የሆነ የሀገራችን ሀብት ነው። ይህንን ውስን ሀብት ባለፉት ስርዓቶች ጥቂት ግለሰቦች እንዳሻቸው ያስተዳድሩት ስለነበር በጥቂት ሰዎች ብቻ ተይዞ እንዲቆይ አድርጎታል። አሁን ላይ ግን ይህንን ውስን ሀብት በተገቢው መጠቀም ያስችል ዘንድ የአሰራር ስርዓት ተዘርግቶለት እየተመራ ይገኛል። ይህንን ውስን የሆነ የሀገር ሀብት የማስተዳደር ኃላፊነት የተጣለበት የመሬት ልማትና አስተዳደር ቢሮ መሬትን በሁለት መንገድ ማስተላለፍ ይጠበቅበታል። መሬት በሊዝ የማስተላለፍ በጨረታ ማስተላለፍ ሂደቱ እንደሚታወቀው ያው በሕገ መንግስቱ እንደተቀመጠው መሬት በሁለት መንገድ ነው የሚገኘው። አንዱ በሊዝ ጨረታ ነው፣ ሁለተኛ ደግሞ በብደባ የምንለው ነው የሚገኘው ማለት ነው። ተቋሙ አንዱ የተቋቋመበት ማንዴት አንዱ ምንድነው? መሬትን ከተማ ውስጥ አንዱ በጨረታ የማቅረብ የተቋቋመበት ዓላማ ስራው ነው፣ ዋነኛው ስራው ነውና እንደተባለው እንደሚታወቁት ከዚህ በፊት ሪፎርሙ በፊት ያው ሰልፉም ሳቦቴጁም የመሬት ቅሚያውም ዝርፊያውም የኪራይ ሰብሳቢነቱ ሂደቱም ህዝቡም አሰልችቶት በጣም የደከመበት ኢቨን እሱ አይደለም ሰነድ ለማግኘት ጉቦ ሲከፍል የነበረበት ሂደት ታስታውሱታላችሁ ማለት ነው። ከሪፎርሙ በፊት አንደኛ ዙር ጨረታው ላይ ማለት ነው። ከዛ ተተምሮ ትምህርት ተወስዶ እንደምታውቁት ሁለንተናዊ ሪፎርም ነው ተቋሙ ያደረገው። ያው በጨረታ ምናምን ብቻም ሳይሆን በተለያየ ትልልቅ የሚላቸው ነገሮች ላይ ሰፊ ጥናት በማድረግ ምንድን ነው ተቋሙ ላይ ህብረተሰቡ የሚያነሳ ያለው ቅሬታ ሮሮ ምንድን ነው ብሎ ካጠና በኋላ ወደ ሪፎርም እንደገባ ይታወቃል። ያው ሪፎርሙ ሰፊ ነው። ቢሮ ያደረገው የሪፎርም ስራ የአገልግሎት አሰጣጥን ከማቀላጠፍ ባለፈ ብልሹ አሰራርን ማስቀረት የቻለ ነው። የመሬት ሊዝ ጨረታ እንደሚታወቁት 5 ዓመት 6 ዓመት ሳይወጣ የቀረ እንደ ከተማ ምንም አይነት ስራ አድርጎ እንዳልተወሰደ ታውቁታላችሁ። ከዛ በኋላ ግን ሪፎርም ተደርጎ ሪፎርም ስናደርግ አንዱ ትልቁ ነገር የመሬትን ቆጥሮ የማወቅና አንድ አይነት ወጥ የሆነ ቤዝ ማፕን የመጠቀም ስራ ነው የነበረው። ቤዝ ማፕ ማለት ያው የቴክኒካል ቋንቋም ቢሆን አንድ ፕሎት መሬት ማን እጅ አለች፣ ለማን ተላለፈ፣ እንዴት ተላለፈ፣ የት አለ የሚሉ ነገሮችን በፊት ስንላቸው የነበራቸው የካርታ ላይ ካርታ ድርብርቦች፣ ኢንቨስትመንቶችን ስታክ የማድረግ ስራዎችን ቤዝ ማፑንም ጭምር ወጥ ነው እንደ አዲስ አበባ የፈጠረበት ስለሆነ ያ ቤዝ ማፕ ምን ይዞ መጥቷል፣ የትኞቹ ይዞቶቻችን ለምተዋል በአግባቡ ከዚህ በፊት የትኞቹ ነው ያለሙት የሚሉ ነገሮችን ከለየን በኋላ ከየክፍለ ከተሞች በአግባቡ ያለሙ በተለያየ አንግል ተወስዶ ያለሙ ቦታዎችን ከተለየ በኋላ እነሱን ፍትሃዊ የሆነ ተጠቃሚነት ባለበት አግባብ ለሊዝ ጨረታ ቀርቦ ፌር በሆነ ሰው ተወዳድሮ እንዲያልፍለት እንዲተላለፍና መሬቱ ለዜጋው ፍትሃዊ በሆነ አቅጣጫ እንዲቀመጥ የተቀመጠበት አለ። ይሄ ካረና ጨረታ ላይ እንግዲህ የመጣው አንደኛው ጥረታችን እንደሚታወቁት ከሰነድ ጀምሮ ኦንላይን እንደነበረ ታውቁታላችሁ። ማንም ሰው ኦንላይን ሆኖ ስራ ቦታ ሆኖ ማታ ቤት ሆኖ 24 ሰዓት ጨረታውን ሰነድ የመግዛት የማሙላት የማስገባት ሂደት እንደነበረ ይሄ አንዱ ለውጥ። በፊት እንደምታውቁት ጨረታ ሰነድን ለማግኘት ሰው ሰልፍ ቤት እንደነበረ ታውቁታላችሁ። አንዱ ይሄ ሪፎርም ውጤት ነው። ሁለተኛው ሪፎርም ውጤት የምንላቸው በተለያየ ጊዜያት ሳይወጣ 5-6 ዓመት የቆዩትን ጨረታ ሂደቶችን አሁን በአመት 2-3 ማውጣት ችለናል። ሪፎርሙን ተከትሎ ቢሮው በአንደኛ ዙር 14 ሄክታር፣ በሁለተኛ ዙር 12 ሄክታር፣ በሶስተኛው ዙር 7.8 ሄክታር፣ በአራተኛው ዙር 14.3 ሄክታር እንዲሁም በአምስተኛው ዙር 18 ሄክታር መሬት ለሊዝ ጨረታ አቅርቧል። አቶ ጫሊ እንደሚሉትም የመሬት አቅርቦቱ ከጊዜ ወደ ጊዜ ለውጥ የታየበት ነው። ባለፈው አራተኛ ዙር ላይ ያወጣነው ጨረታ 14 ሄክታር ነበር። አምስተኛ ዙር ላይ ያወጣነው ጨረታ 18.3 በሄክታር ነው የጨመረው ማለት ነው። ዛት ምን ማለት ነው? መሬትን የማቅረብ አቅማችንን የጨመረ ነው ማለት ነው። ያ ደግሞ መሬት እንዲሁ ሳይሆን ቆጥሮ ተመጥቶ ታውቆ ቅድም እንዳልኩት ትልልቅ ስራዎች ትልልቅ ውጤቶች የመጡባቸው ነገሮች ያ ብቻም አይደለም። ባይዞ ሪፎርሙ ያመጣው በጨረታም ብቻ ላይ ሳይሆን በኮሪደር የተነሱ ቦታዎች ሰዎችን አይታችኋል። በተለያየ ቦታ ኮሪደር የተነሱ ሁሉም ሰዎችን መሬት መድቦ መሬት መስጠት ቀላል ነገር አይደለም። ይሄ ሪፎርም ጉዳይ ነው። ምክንያቱም ቆጥሮ መሬትን ከማወቅ የመጣ ነው። ስለዚህ ወደ 400 ሄክታር በላይ ነው ኮሪደር ተነሾች የተላለፉ። ያ ብቻ አይደለም፣ በምደባ የሰጠን ነው ያለው። እንደምታውቁት ካቢኔ በተለያየ ነገር በሀገራዊ ፋይዳ የወሰናቸው ሰዎች የተላለፉ ነው ያሉት። ስለዚህ አሁን ከሪፎርም በኋላ ያወጣናቸው ነገሮች መሬትን ቆጥሮ አውቆ የማስተዳደር ጨረታውን ላይ ደግሞ ለአስተዳደሩ ገቢ የተሻለ ገቢ እንዲያስገባ የማድረግ ስራዎች
በትኩረት የተሰጠ ነው ያለው። የመሬት ልማትና አስተዳደር ቢሮ በተከታታይ ዙሮች ያወጣቸው ጨረታዎች ምን ያህል ታማኝ ነበሩ? አመሰግናለሁ። እኔ መንግስቱ ይዋላው እባላለሁ። መሬት ልጅ ጨረታ ላይ ያገኘነና ጨረታ ታውቃለህ? ከዚህ ቀደም አውቃለሁ። ምን ይመስል ነበር? ምን ያህል ጊዜ ተጨርተሃል? 3 ጊዜ እንደዛ፣ አሁን 4ኛ ነው። እስኪ እንዴት ነው ያገኘው? በስካሁን የመጣህበት ጨረታ ሂደት? እስካሁን ከመጣሁት አንፃር የሚገርመው አሁን በጣም ለየት ብሎብኛል። በጣም ከሰነዱን ከመግዛት ጀምሮ ያለው ነገር በጣም የሚገርም ነው። የሚገርም ለውጥ ነው። እዚህም ከመጣን በኋላ ደግሞ ያለው ነገር አሰራሩ በጣም ቀልጣፋ ነው፣ ግልጽ ነው። ብዙ ነገሮችን አይችልበታል። ስሜ ኑር አህመድ አሰፋ ይባላል። ተጫራች ነው። እኔ ለ4ኛ ጊዜ ተወዳድሬያለሁ። ትንሽ ከዚህ ቀደም የነበረው ትንሽ የሰነድ አገዛዙም ትንሽ ወረፋ ፀሐይ ምናምን ነበረው ሰነድ ለመግዛት። አሁን ላይ ግን ኦንላይን በቴሌብር እየገዛን ስለሆነ ቢሮአችንም ላይ ቤታችንም ሆነን መግዛት እንችላለን። በዛ መልኩ ትንሽ በደንብ ቀለዋል። ከሲስተም ጋር የተያያዘ ስለሆነ ቀለል ብለዋል በጣም። ከመጀመሪያ ጀምሮ ከመከፈቱ ጀምሮ አይተናል። በጣም ግልጽ ነው። በታዘብነው መሰረት የጨረሳ ሂደቱ በህጋዊ መንገድ የህግ አካላት ባሉበት መጀመሪያ ፋጥኑን ቼክ አድርገን ዙሪያውን ቃኘን፣ መታሸጉን አየን። እንደታሸጉ ነው ያሉት። ከዛ ተከፈተ። ሁሉም ጨረታ ፖስታዎች ወጡ። ከዛ ውስጥ ፖስታዎች ከጨረታው ውድቅ የሆኑ አሉ። በሁለቱ መንገድ ማለት ነው። አንደኛው እንደተናገርኩት የተሳሳተ ጨረታ ፖስታ ውስጥ የማንም ሳጥን ውስጥ የገቡ፣ ሁለተኛው ደግሞ የጨረታ ቁጥሩና የጨረታ ኮዱ የተለያየ የሆኑ ፖስታዎች ከጨረታው ወጥተዋል ማለት ነው። እሱን ካወጣም በኋላ ጨረታዎቹ እየተከፈቱ ለህዝብ አንድ በአንድ ይፋ ተደርገዋል ማለት ነው። ጨረታው በስርዓቱና በደንቡ መሰረት በታማኝነት ነው የተካሄደው ማለት ይችላል። ያረጋል ግልጽነቱ ያው ሳጥኑ ሲከፈት እኛ ባለንበት ነው ቆመን የተከፈተው። ፊት ለፊት ነው የተከፈተ። መታሸጉን ቼክ አድርገናል። ከዛ ባለፈ ደግሞ ያው ፖስታዎቹ እያንዳንዳቸው ፖስታዎች ሲከፈቱ የነበረ እኛ ፊት ነው። መሟላት ያለባቸው ነገሮች ያልተሟሉ የተሰረዙ ፖስታዎች አሉ። እነሱንም እኛ አይተናቸዋል። በትክክል ያው የተጫራቹ ክፍተት ነው እንጂ የአጫራቹ ችግር አይደለም። እንዳልኩሽ መረጃዎችን መጀመሪያ ሰነዶቹ ላይ የተቀመጡ መስፈርቶችን በግልጽ ያለ መረዳት ችግር፣ መረጃዎችን በትክክል ያለ ማስፈር ችግር ነው እነዛን ፖስታዎች እንዲሰረዙ ያደረጋቸው እንጂ ከዛ ውጭ ያለው ነገር ግልጽ ነው፣ የተሟላ ነው። እኔ እንደ ቅሬታ ማነሳው ነገር የለኝም። ምክንያቱም ሁሉም ነገር በግልጽ ነው፣ ፊት ለፊት ላይ ያየነው ነገር ስለሆነ ማለት ነው። ስለዚህ እኔ በእኔ በኩል ደስተኛ ያለው ነገር። ስሜ ተመስገን ታፈተ እባላለሁ። 2ኛ ዙር ጀምሮ እስከ 4ኛ አሁን ደግሞ 5ኛ ዙር እየተጫረትኩ ነው ያለሁት። በ4ኛ ዙር ጨረታ ተሳታፊ ነው የነበርኩት። በዚህ ጨረታ ታዛቢ ነኝ። እንግዲህ የጨረታ ሂደቱ በፕሮግራም ነው የወጣለት። ከሰኞ ጀምሮ እስከ አርብ አሉ። በየክፍለ ከተማዎቹ ነው የተከፋፈለ ያለው። ይሄ መሆኑ ደግሞ የሰውን እንግልትና ሰው የተጫረተበትን ቦታ ብቻ ወይም ቀን ለይቶ ይመጣል ማለት ነው። ስለዚህ ግልጽነት ያለው ሁሉም ሰው እያየው እየተገነዘበው የተከፈተና የተሰራ ያለ ጨረታ ነው ማለት ነው። ሰላማዊት ከበደ እባላለሁ። ያው አከፋፈቱን ሂደቱን አይቼዋለሁ ታዛቢ ሆኜ እና በጣም ግልጽኝነት ያለበት ነው። አሪፍ ነው። ሁሉንም ፕሮሰሱም ሁሉንም ቁጭ ብለን አይተነዋል። ከሳጥኑ ሲከፈት ጀምሮ ኤቭሪ ፕሮሰሱን አይተናል። እስካሁን ድረስ አሪፍ ነው እና ጥያቄዎችም እኛ ጋር የደረሱ ነበሩ። እነሱንም ተቀብለን እያስተላለፍን ነው። እንደገና ደግሞ ስህተት ያለባቸውን ማለት ፖስታ ላይ መቀመጥ ያለባቸው ነገሮች ነበሩ። ያልተቀመጡትን ደግሞ ለይተን እያወጣናቸው። ለመጀመሪያ ጊዜ ነው የተጫረትኩት። ከተማርኳቸው ነገሮች መካከል ማንኛውም ሰው መጥቶ መጫረት ይችላል። በአቅሙ ሰጥቶ እድሉን መሞከር እንደሚችልና ጨረታ ሊገኝ እንደሚችል ነው የታዘብኩትና ማንም ሰው አቅም ያለው ሰው መጥቶ ቢወዳደር ቦታ ቤት የሚፈልግ ሰው ቦታ ተወዳድሮ ቤቱ ሰርቶ መኖር እንደሚችል ነው የተገነዘብኩት። መስፈርቱ ቀላል ነገር አይደለም። ሰው የሚመስለው መሙላት ብቻ ነው። ከሞሉ በኋላ ግን እዚህ ያለው መረጃ ራሳቸው መጥቶ ቢያስገቡ ያን ያክል ዋጋ የከፈሉበትን ለመልእክተኛ ልከው ለምሳሌ ጨረታ ቁጥሩ መግባት ያለበት ላይ የተለያየ ይገባል። ብዙ ጊዜ የሚገጥመው እንደዚህ ነውና ይሄም ቢሆን በጣም ብዙ ነገር ከለፉ አይቀር እቺ ትንሿን ነገር ግን ራሳቸው መጥቶ ቢያስገቡ ጨረታው ላይ ከዛ ደግሞ ቁጥር
እንደ ቀላል ነገር የምናየው ሊሆን ይችላል። እሱን በተረጋጋ መንገድ ቢሞሉት ብዬ ነው የማስበው። የተማርኩት ነገር መጀመሪያ ላይ መመሪያ ላይ የተቀመጡ ነገሮች ነበሩ። እነሱን በደንብ ማንበብ አለብን። ምክንያቱም እነዛ ነገሮች ካላሟላቸው ውድቅ ይሆናል የሚል ነገር አለ። በግልጽ የተቀመጠ ነገር አለ ፖስታ ላይ ኮዱም፣ እንደገና ደግሞ ያለበትን ክፍለ ከተማዎችን የቴንደር ነምበሩን እና ኮዱን አስቀምጡ ተብሏል። ስለዚህ እሱን ደግሞ ካነበብነው ግልጽ ስለሆነ ዘጋ መመሪያው ላይ ስለተቀመጠ እሱን መጻፍ እንዳለብን ተምሬያለሁ። እንደ አቶ ጫሊ ገለጻ በየዙሩ የወጡ ጨረታዎች ሁሉንም ያካተቱ ናቸው። ጨረታ ማውጣት ብቻም ሳይሆን ሰዎቹ ሉዛቸውን ወስዶ ቦታቸውን አግኝቶ በተለያየ ጊዜያት ወደ ልማት እንዲገቡ የማገዝ ስራ ውስጥ ተሰርቷል። በአጠቃላይ እንግዲህ እንደሚታወቁት ድሮ ጨረታ ማለት የሀብታም ብቻ መስል ነበረ። ብዙ ሰዎች አይሳተፉም፣ አፎርደብልም አልነበረ። ግን በተደጋጋሚ በተሰራ ሪፎርም አሁን አይታቸው ከሆነ ዋጋውን ፌር የሆነበት ማንም ሰው ተሳትፎ ማሸነፍ እንደሚችል ከተወዳዳሪዎች መረዳት እንደሚቻል ታይታቸው በጣም ፌር የሆነ ዋጋ ነው የቀረበ ያለው። መንግስት ሊዝን ሲያወጣ ዝም ብሎ ዋጋ እስካሌት አድርጎ ከፍ ማድረግ አይደለም፣ ህዝቡም ተጠቃሚ እንዲሆን የማድረግ ስራዎች እሱ የመጣ ነው ብለን ነው የገመገምነው። ራሱ መሬትን እንደ መንግስት ስናስበው በጨረታው በዋጋው ብቻም ሳይሆን እኩል ተጠቃሚነት ሁሉም ሰው አፎርድ ማድረግ የሚችልበት ዋጋ ማቅረብ ነው። እሷም መጥቷል ብለን ነው የምንወስደው እንደ ቢሮ ማለት ነው። ስለዚህ ከገቢ አንፃር የተሻለ ነገር ለአሰራሩ ተቋሙ ላይ ያመጣውን ነገር ማየት ይቻላል። ከአሰራሩም ከንክኪ ነፃ ሆኖ ህዝቡም ደስተኛ ሆኖ እዛው ጋር ውጤቱ የተገለጸ ኦንላይን ያወቀ የራሱን ደስ ብሎት የወሰደ ያለበት አግባብ እንዳለ ነውና በአጠቃላይ እንግዲህ የሊዝ ጨረታው ቅድም በነገርኩት ዘመናዊ ቴክኖሎጂ የተደገፈ ለሰዎቹም በፈለጉበት ከምንም እንግልትና ንክኪ ነፃ ሆኖ ማግኘት የቻሉበት ሪፎርም ውጤት ያሰብናቸው ሪፎርሞች ውጤት እንደሆነ ነው የገመገምነውና የመሬት ልማትና አስተዳደር ቢሮ በተሰጠው ኃላፊነት ውስን የሆነውን የመሬት ሀብት ፍጹም ግልጽና ነፃ በሆነ የመሬት ሊዝ ጨረታ ወደ ህብረተሰቡ እንዲተላለፍ ተከታታይ የሊዝ ጨረታ እያወጣ ይገኛል።